አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ኢንሻአላህ የአላህ ፍቃድ ከሆነ ዛሬ ስለ እስትግፋር እናያለን። እስትግፋር ማለት ጌታችን አላህን ይቅርታ መጠየቅ ማለት ነው። የእስትግፋር ጥቅሙ ደግሞ ፊታችንን ወደ አላህ እንድናዞር ይጠቅመናል። ነፍስያችንን ያጸዳልናል። ስጋትና ጭንቀትን ይቀንስልናል። በአላህ ፍቃድ ወንጀላችን ይቀንሳል፣ ሀብታችን ይጨምራል፣ ርስቃችን ይሰፋል፣ ህይወታችን የተመቻቸ ይሆናል። በአላህ ፍቃድ እስትግፋር የምናደርግ ከሆነ የያዝነው ነገር ሁሉ በረካ ይሆናል። በአላህ ኃይል ሀጃችን ይወጣልናል እስትግፋር የምናደርግ ከሆነ። ስለዚህ ውድ ቤተሰባችን እስትግፋር ማድረግ ቆንጆ ነው። የተለያዩ የእስትግፋር አደራረጎች አሉ። ለምሳሌ ከውስጡ አንዱን ለዛሬ ብንወስደው አስተግፊሩላህ የሚባለውን ብንወስድ አስተግፊሩላህ የሚባለውን ምን ያህል ጊዜ ነው የምንለው በቀን? እንደገና በምን ሰዓት ነው የምንለው የሚለውን ነገር ካሰባችሁ ኢንሻአላህ ልብስ ስናጥብ ሊሆን ይችላል፣ እንጀራ ስንጋግር ሊሆን ይችላል፣ እቃ ስናጥብ ሊሆን ይችላል፣ መንገድ ስንጓዝ፣ ሱቅ ስንነግድ፣ በተለያየ ሁኔታ ውስጥ ሆነን አላህን ማስታወስ፣ አላህን ማርታ መጠየቅ፣ እስትግፋር ማድረግ አለብን። ኢንሻአላህ ለምሳሌ ልብስ እያጠብን ከሰው ጋር የማይሆን ንግግር ከምንናገር፣ የማይጠቅም ማለያ ኒውስ ገብተን ከምናወራ፣ ልብስ እያጠብን አስተግፊሩላህ ማለት፣ እቃ እያጠብን፣ ቤት ውስጥ ስራ ስንሰራ፣ በተለያዩ ጉዳዮች ውስጥ ሆነን አስተግፊሩላህ እያለን አላህን ይቅርታ መጠየቅ አለብን። እህት ወንድሞቼ አላህን እንፍራ፣ አኪራችንን እናስታውስ፣ ቀብራችንን እናስታውስ። ስለዚህ አሁን ለዛሬ አብረን አንድ ቻሌንጅ እንጀምራለን። 20 ጊዜ ብቻ ለዛሬ እንደመጀመሪያ 20 እስትግፋር ብቻ እንላለንና አብረን እንበል እስቲ በአላህ ኃይል አስተግፊሩላህ 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 አስተግፊሩላህ። እኔ ቪዲዮዬን እዚህ ላይ ለማሳጠር አቆምኩኝ እንጂ እናንተ ቀጥሉ። ስራችሁን እየሰራችሁ መንገዳችሁን የተጓዛችሁ፣ መንገድ ላይ ለምሳሌ ስትጓዙ ኤኬሌ ይሄን ፋሽን ለበሰ፣ እሷ ይሄን ፋሽን ለበሰች፣ እሱ ይሄን ፋሽን ለበሰ፣ ይሄ ምን ይመስላል እያለን ጊዜያችንን ስለ ሰው እያወራን ከምናባክን አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ምክንያቱም የቱ ጋር ነፍስያችን አኪራችን የቱ ጋር እንደሚመጣብን አናውቅም። የቱ ጋር አዝራኤል መጥቶ ነፍሳችንን እንደሚወስድብን ስለማናውቅ፣ ህይወታችን የቱ ጋር እንደምታበቃ ስለማናውቅ እኛ ምንድነው ማድረግ ያለብን? አስተግፊሩላህ እያለን ህይወታችንን ማስቀጠል አለብን። ስለዚህ እናንተም እስትግፋራችሁን ቀጥሉ። እኔም ቪዲዮዬን እዚህ ጋር አቆማለሁኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ፣ ቻናሌን አሳድጉልኝ እላለሁኝ። በሉ ሰላም አለይኩም ወራህመቱላሂ ወበረካቱ።